አጼ ምኒልክ በአመራር ዘመናቸው ያከናወኗቸው ተግባራት እንዴት ይታያሉ? የዛሬው የውይይት መድረክ ያጠነጥንበታል። ውይይቱን 3 እንግዶችን በመጋበዝ የመራው ተክሌ ይዋላ ነው። እነሆ ሙሉ ጥንቅሩ። አውሮፓውያን ከዚያ በፊት ያልታየ ከእርስ በርስ አስከፊ ፍጅት የደረሱበት የአንደኛው የዓለም ጦርነት ሊፈነዳ 7 ወራት ገደማ ሲቀሩት ነበረ የኢትዮጵያ ንጉሠ ነገሥት ዳግማዊ አጼ ምኒልክ ታኅሳስ 3 ቀን 1906 ዓ.ም ያረፉት። በዘመኑ ብቸኛይቱን አፍሪካዊት ነጻ ሀገር ይመሩ የነበሩት አጼ ምኒልክ ሕዝባቸውንና የጦር አለቆቻቸውን አስተባብረው መላ ኢትዮጵያን በቅኝ ግዛት ስር ለማድረግ የዘመተውን የጣሊያ ጦር ኃይል አድዋ ላይ ድል በመምታት በዘመኑም የዘመናዊ ስልጣኔ መገለጫዎች የነበሩ ስልክና ባቡር ሀዲድ በማስገባት ትምህርት ቤትና ባንክ የመሳሰሉትን ተቋማት በመክፈት ይታወቃሉ። በውጭው ዓለም የተፈሩ የተከበሩ በቅኝ ግዛት ስር ለነበሩ አፍሪካውያንና ከባህር ማዶ በካሪቢያን ደሴቶችና በሰሜን አሜሪካ ለአፍሪካ ዝርዮች እንደ ነጻነት አባት ሀገራቸውም የጥቁር ሕዝብ አለኝታ ሆና ትታይ ነበር። ከጦርነት ይልቅ ውዝግቦችን በሰላም በዘዴ መፍታትን ይመርጡ የነበሩት ንጉሠ ነገሥት ሉዓላዊ ግዛት በመመስረቱ ረገድ በዓለም ታሪክ ውስጥ የተለየ ነገር ባያደርጉም ካረፉ ከ100 ዓመታት ወዲህም ብዙዎች የሚወዷቸውና የሚያደንቋቸውን ያክል የሚወቅሷቸውና የሚከሷቸውም አሉ። አጼ ምኒልክና ታሪካዊ ክንዋኔዎቻቸው በታሪክ እንዴት ይመዘናሉ? አድማጮቻችን፣ በዛሬው የውይይት ክፍለ ጊዜ የዳግማዊ አጼ ምኒልክን 100ኛ ሙት ዓመት መንስኤ በማድረግ ክንዋኔዎቻቸውን፣ ውርሳቸውን ባጭሩ እንቃኛለን። ለዚህም 3 እንግዶች ጋብዘናል። እነርሱም ቀድሞ ምክትል የገንዘብ ሚኒስትር በዓለም ባንክና በተባበሩት መንግስታት የሰሩ የኦሮሞ ፌዴራላዊ ዲሞክራቲክ ንቅናቄ መስራች አቶ ቡልቻ ደመቅሳ፣ በአትላንታ ጆርጂያ ዩናይትድ ስቴትስ ሞርሃውስ ኮሌጅ የታሪክ ፕሮፌሰር ዶክተር ኃይሌ ላሬቦ እና በዚያው በዩናይትድ ስቴትስ ሜሪላንድ ክሪስቶፈር ኒውፖርት ዩኒቨርሲቲ የታሪክ ፕሮፌሰር ዶክተር ሹመት ሲሻይ ናቸው። እንግዶቻችን እያመሰገንኩ አሁን በቀጥታ ወደ ውይይቱ እንገባለን። አጼ ምኒልክ በ69 ዓመታቸው ነው ያረፉት። ዕድሜያቸው ትንሽ እንዳው በ5 ዓመት ወይም 10 ዓመት እንኳ ተራዝሞ ቢሆን ኖሮ የኢትዮጵያ ታሪክ ሂደት ምናልባት የተለየ አቅጣጫ ይይዝ ነበር። ፕሮፌሰር ኃይሌ ላሬቦ እስቲ ከርሶን ጀምር። እንግዲህ ምን አይነት አቅጣጫ እንደሚይዝ መተንበዩ በጣም አስቸጋሪ ነው። ግን እሳቸው የጣሉትን የልማት ክንክኖችን በሰፊው እንደሚያደርጉ ጥርጥር የለኝም። እሳቸው እንደሞቱ እንግዲህ ኢትዮጵያ የወረሰችው የእሳቸውን ችሎታና የእሳቸውን ጥንካሬ ሳይሆን የፖለቲካ ምስቅልቅል የወጣ ነው ሁኔታ ነው የወረሰችው። ያ ኢትዮጵያን በጣም ጎዳት። 10 ዓመት ቢቆዩ እንግዲህ መጀመሪያ የስልጣን ልማት ምልክቶችን አስገብተው ነበር። እነዛ ትንሽ በተስፋፉ ነበር። ሀገርም የአንድነቷ ጥንካሬ ወደፊት በገፋ ነበር ብዬ አምናለሁ። ፕሮፌሰር ሹመት ሲሻይ ዳግማዊ ምኒልክ ዘመናዊ የሆኑ ድና ተቋሞችን መገንባት ጀምረው ስለነበረ ትንሽ ቀን ሰጥቷቸው ቢሆን ኖሮ እነዚህን ተቋሞች በተሻለ መሰረት ላይ ያደላድሏቸው ነበር የሚል ግምት አለኝ። በተጨማሪ ዳግማዊ ምኒልክ ችሎታ ያላቸውን ሰዎች ማቅረብና ማሳደግ ይችላሉ። በዚያ ምክንያት ትንሽ ቀን አግኝተው ቢሆን ኖሮ ገና በርከት ያሉ ስልጡን መሪዎችን ይመለምሉ ነበር የሚል ግምት አለኝ። ሁለተኛ እሳቸው የሞቱበት ጊዜ ልክ የአንደኛው ዓለም ጦርነት መጀመሪያ አካባቢ ስለነበረ ያንን የጦርነት ሁኔታ ኢትዮጵያ በተሻለ መንገድ ተጠቀምበት ነበር፣ በተሻለ መንገድ ትወጣው ነበር የሚል ግምት አለኝ። አውሮፓውያኖቹ በተለይ ፈረንሳይና እንግሊዝ በዚያ ጦርነት እጅግ አጣብቂኝ ውስጥ ገብተው ነበረ እና ለኢትዮጵያ የሚበጅ ሁኔታ እንዲፈጠር አጼ ምኒልክ በነበራቸው ልምድና ችሎታ የተሻለ ስኬት ያመጡ ነበረ። በመሀል እሳቸው ከሞቱ በኋላ በተፈጠረው የአመራር ክፍተት ምክንያት ኢትዮጵያ በዚያ ጦርነት በደህና አልተጠቀመችበትም። እንዲያውም የተወሰኑ ጉዳቶችም ደርሰውባታል እና በዚያ ወሳኝ በሆነ ወቅት ወሳኝ የሆነ መሪ እንደ ምኒልክ ያለ መኖሩ ለኢትዮጵያ የተሻለ እድል ይፈጥር ነበር። ምናልባት ትንሽ ቢቆዩ ኖሮ ወራሳቸው ልጅ ኢያሱም ጊዜ አግኝተው የተሻለ መሪ የመሆን እድል ነበራቸው። የሚቆጣና ትንሽ ስርዓት የሚያስይዝ መካሪ ይፈልጉ ነበር። ያንን አላገኙም ወይም አልተቀበሉም። አጼ ምኒልክ ቢቆዩ ኖሮ ሳይወዱ በግዳቸው ያንን እየሰሙ እየተመከሩ የተሻለ ብስለት ይኖራቸው ነበር። አቶ ቡልቻ ደጃች ባልቻ ሞክረዋል። የሚቻላቸውን ያህል ልጅ ኢያሱንም ትክክለኛ መንገድ ማሻል ሞክረዋል። ስለዚህ እኔ ከዚህ በላይ የተሰማው ስሜት የለኝም። ልጅ ኢያሱ እንኳን ቢሆን ለኦሮሞ ያደረጉት ምንም ነገር የለም። አያት ኦሮሞ ነበሩ። ሆኖም የኢትዮጵያ መንግስት ለኦሮሞ ምንም አልጠቀመም ነበር በእነኚህ ዘመናት። እኔ በኢትዮጵያ ስላሴ ምኒልክ ያለውን አስተያየት ከማንበብ ሰውን ከማነጋገር ከማዳመጥ አውቃለሁ። ብዙ አስተያየት ይነገራል በኢትዮጵያ። የኦሮሞ ህዝብ ግን እንደ አንድ ህዝብ አጼ ምኒልክን አይወድም።
ለምንድን ነው የኦሮሞ ህዝብ ከባሌ ተነስቶ በ16ኛው ክፍለ ዘመን ከብቱን ይዞ 70-80 ዓመት ያህል ከተጓዘ በኋላ ወደዚህ ወደ ደጋ ደረሰ እና አጼ ልብነ ድንግል የሚባሉ ንጉስ ከዚህ በላይ አታልፉ ብለው ጦርነት ከፈቱ ኦሮሞ ላይ። አጼ ልብነ ድንግልና ኦሮሞዎች ብዙ ዘመን ተዋጉ። ያን ጊዜ በመሳሪያ ኳሊቲ ወይንም አይነት ልዩነት አልነበረም ይሄን ያህል። ስለዚህ ኦሮሞዎቹም የኢትዮጵያ መንግስት ተዋጉ። መጨረሻ ኦሮሞዎቹ አሁን ዛሬ ያሉበትን መሬት ያዙ ያን ጊዜ። ከዚያ በኋላ ለውጡ ምንድነው? በወሎ ውስጥ ያሉት ኦሮሞች እና ትግራይ ውስጥ ያሉት ኦሮሞች ሁኔታቸው ተለወጠ እንጂ የተለወጠ ነገር የለም። እስከ አሁን ድረስ በያዙት በዲዛይን ኦሮሞች የሚኖሩት ይህ ለሁሉም እነሱ የተጨቆኑት ወደ ባርነት ዓለም የገቡት ባጼ ምኒልክ ነው። ቢስማርክ አለ ትልቅ ታሪክ አለው በጀርመን ሀገር። በእኛ ሀገር ግን ትልቅ አልሆንም። ተገዛን። ኦሮሞዎች ተገዙ፣ እንደ ባሪያ ተገዙ። የታወቀ ነው። ምንም የሚደበቅ ነገር የለም። እንደዚህ ያደረጓቸውን ንጉስ ኦሮሞቹ ያደንቃሉ ማለት በእውነት የማይጠበቅ ነገር ነው። የንጉሠ ነገሥቱ አሉታዊና አዎንታዊ ክንዋኔዎች እንዴት ነው የሚመዘኑት በታሪክ? ፕሮፌሰር ኃይሌ ላሬቦ በሁሉም ክብር እየሰጠው ከአቶ ቡልቻ ጋራ በጣም ለያለው። አንደኛ ይሄ በጽሁፍ ያልተመሰረተ አፈ ታሪክ ነው የሚናገሩት ያሉት። ሁለተኛ ደግሞ ይሄ ኦሮሞ መንግስት የሚሉት በታሪክ ኑሮ ማያውቅም። አንደኛ ልብነ ድንግል ኦሮሞችን የወጉበት እስካሁን ድረስ አላየሁም። ሁለተኛም ደግሞ ኦሮሞች ገና ከአጼ ምኒልክ በፊት ኢትዮጵያዊ ሆኖ ነበር። ኢትዮጵያውያን ብቻ ሳይሆን በኢትዮጵያ መንግስት ውስጥ ገብተው ኢትዮጵያ ስትበታተን ማዕከላዊ መንግስት ስጠፋ እነሱ ናቸው ኢትዮጵያን ስሜት አቆይተው አዲስቷን ኢትዮጵያን በመገንባት ያቆዩዋትና ከህዝቡ ጋራ ከመንግስቱ ጋራ የተዋሃዱት። በሁሉም መልክ በሁሉም ደረጃ ከኢትዮጵያ ጋራ ተዋህደዋል፣ ተጋብተዋል። አዲስቷን ኢትዮጵያንም የወለዷት እና ፈጠሯት አጼ ምኒልክ ብቻቸውን አይደሉም። አብዛኞቻቸው የኦሮሞ ጀነራሎች ናቸው። የኦሮሞ የጉራጌ ጀነራሎች ናቸው። እነሱ ባኖሩ ኖሮ አዲስቷ ኢትዮጵያ ላትገነባም ላትፈጠርም በተቻለ ነበረ። ከዚያም አልፎ ተርፎ ደግሞ ኦሮሞ የሚባል ህዝብ በየሰፈረበት እንግዲህ ኦሮሞ የሚባል ቃሉ ራሱ ብዙ የሚያከራክር ነው። እኔ ግን ወደዛ ክርክር ሊገባ አልፈልግም። በየሄዱበት የአካባቢውን የኑሮ ስልትና የመንግስት አወቃቀር ይዘው ይኖሩ ነበረ። ሃይማኖትም ቀይረዋል። ያው በጋዳና መጀመሪያ ከተነሱበት ከከብት ማርባት ተላቀው እንደሌላው ኢትዮጵያዊ ተዋህደው በየቦታው ልዩ ልዩ የኑሮ ዘዴ የኑሮ ስልት ይዟል። አንዳንድ ቦታ እስላም ሆነዋል፣ አንዳንድ ቦታ ክርስቲያን ሆነዋል፣ አንዳንድ ቦታ ደግሞ መንግስት አዋቅሮ የራሳቸውን አስተዳደር ይዟል። በጎንደርና በሌላው አካባቢ ደግሞ ከኢትዮጵያ መንግስት ወስደው ንጉስን በስም አስቀምጠው ኢትዮጵያ እንዳትበታተን እውነቱን ሃይማኖቱንና ስሜቱን አቆይተው ኢትዮጵያን እውነቱን ለማለት ከገነባው ህዝብ አንዱ ነው ማለት ነው። ይሄ የ16ኛ ዓመት ታሪክ እንደማይለወጥ እንደማይቀየር የሰው ስሜት ፈልጎ እዛ ቁሞ እንደሚቆይ መናገር በጣም አስከፊ፣ ለማንም ተገቢ አይደለም። ህዝብ ይቀያየራል፣ ታሪክ ይቀያየራል፣ ይዋሃዳል፣ ወደፊት ይሄዳል። የነበሩት ድርጅቶችና አቋሞች ይለወጣሉ። በየትም ሀገር ያለ ነው። በኢትዮጵያ ብቻ አይደለም። ኢትዮጵያ በዚህ በኩል እውነቱን መወደስ የሚገባት ነው። እንደ አውሮፓውያን ምሳሌ ቢዝማርክን ጠቅሰውታል። ቢዝማርክም ቢሆን ሀገሩን ያዋሃደው ቢዝማርክ ፕራሻን ነው። ፕራሻ እርምጃ ወስዳ ሌላዎችን የጀርመን ሀገሮች ማለት ተፈጥሮ የማያውቁትን ማለት 3000 ጀርመኖች 3000 መንግስታት ነበሩ። ከ3000 መንግስታት ናፖሊዮን ወደ 39 ያደረሳቸው። ከዛ በኋላ መዋሃድ አቅቷቸው ቸግሯቸው ስለነበረ እሱ በልዩ ልዩ መልክ ጦርነት አድርጎ እያንዳንዱን ጠላቱን አሸንፎ አንድ ያዋሃዳቸው። እንግዲህ ምኒልክም ከዛ የሚያንሱበት ምክንያት የለም። እኛ ትልቁ ችግራችን ምንድነው? የውጩን እናደንቃለን፣ ነብይ በሀገሩ አይከብርም እንደተባለ የራሳችንን ሰው አናደንቅም። ፈረንጅ የጻፈውን እናደንቃለን፣ እኛ ራሳችን የጻፍነው አናደንቅም። ሁሉ ጊዜ ከሩቅ ያለ በጣም ጥሩ ነው፣ ከአጠገብ ያለ ግን ያዋርዳል። ይሄ በጣም የሚያሳዝነው። ይሄ አስተያየት እውነት ለመናገር በዚህ በሬዲዮ ሳይሆን በውጭ መነጋገር የሚገባን ነገር አይመስለኝም። በዚህ ምክንያት ይሄ በግብር ታይቶና ተሰምቶ የማይታወቅ አፈ ታሪክ ባይነገር ይሻላል ብዬ እዘረዝረዋለሁ። ግን ለዛ ራሱን የቻለ ንግግር የሚያስፈልግ መሰለኝ። እኔ ራሴ ለምሳሌ ከቤተሰብ በኦሮሞ በኩል ነው የምወለደው፣ በሌላው ደግሞ ከሌሎችም የተወለድኩ ነኝ። ይሄ የኦሮሞ ህዝብ የኦሮሞ መንግስት የሚለው ነገር እውነቱ መላቅጡን ይዞ በታሪክ መሰረት ቢሄድ ይሻላል። በወለድ መፍጠሩ ጥሩ አይደለም ይላለሁ። ዶክተር ሹመት ልማትም ይሁን ጥፋት አንዱ ህዝብ ተለይቶ የሰራው ተአምር የለም።
ተገኙ የምንላቸው ድሎች ሁሉ በጋራ የተገኙ ድሎች ናቸው። እጅግ በጣም ብዙ ምሳሌዎችን መጥቀስ ይቻላል። ዳግማዊ ምኒልክን ነጥለው ዳግማዊ ምኒልክ ያሳደጓቸውን እነ ሀብተ ጊዮርጊስንና እነ ባልቻን ለምሳሌ አቶ ቡልቻ ሲጠቅሱ ማወቅ የነበረባቸው ሀብተ ጊዮርጊስንና ደጃዝማች ባልቻን ያነሷቸውና ያንን መድረክ የሰጧቸው ራሳቸው ዳግማዊ ምኒልክ ናቸው። ይህ አይነት አሳታፊ ያለው ስርዓት አለ። ያ ስርዓት ብዙ ጥፋቶች ሊኖሩት ይችላሉ። ግን አሁን ከቆምንበት ላይ እየተመለከትን ራሳችን ልንፈታው ያልቻልናቸውን ችግሮች የዛሬ 170 ዓመት የተወለዱ ሰው ለምን አልፈቱትም ብለን በምናቀርብበት ጊዜ ታሪክም እያዛባን ነው፣ ፍርድም እያጓደልን ነው እና ግምገማችን ጊዜንና ታሪክን ያገናዘበ መሆን አለበት። እጅግ በጣም የተሳሳቱ የታሪክ እውነታዎችን ነው አሁን አቶ ቡልቻ የጠቀሱት። ሰርጸ ድንግል ከኦሮሞዎች ጋር የተዋጋ ሳይሆን በአብዛኛው የኦሮሞ አካባቢ የመለመላቸውን ጦሮች ደንቢያና በጌምድር በጠቅላላ አካባቢ አስፍሯል። ከሱ በኋላ የመጣው ሱስኒዮስ ራሱ ስልጣኑን መሰረት ያደረገው እዚያው ካደገበት ከኦሮሞቹ አካባቢ መልምሎ ባመጣው ሰራዊት ነው። በኋላም ጎንደር ላይ እነ ዮአስ፣ ከዚያ በኋላም እነ ታላቁ ራስ አሊ፣ እነዚህ ሁሉ በአብዛኛው ከኦሮሞ ማህበረሰብ የመጡ ናቸው እና እንዲህን ያህል ታሪክ የተጫወተውን ህዝብ ይህን ያህል ከፍተኛ መድረክ ይዞ የአገሯን ወደፊት እጣ የወሰነውን ህዝብ እንደ ተረጋጭ እንደ ቪክቲም ሁልጊዜ በምናቀርብበት ጊዜ የምንጎዳው አጠቃላይ የኢትዮጵያን የወደፊት እይታ ሳይሆን የኦሮሞውንም ስነ ልቡና ነው። የተወሰኑ ሰዎች የተወሰነ ተደማጭነት ሊያተርፉ ይችላሉ ይህን በማለት አጠቃላይ የኦሮሞን ማህበረሰብ ግን የሚጠቅመው አይመስለኝም። የአውሮፓውያኖችንም የኤዥያኖችም ታሪክ በምንመለከትበት ጊዜ በሬፈረንደም የተፈጠረ አንድም አገር የለም። ተወደደም ተጠላም አገር የሚሆነው በኃይል ነው። ይሄ እርግጥ ላንወደው እንችላለን፣ ግን ያለ የታሪክ ሀቅ ነው። ኢትዮጵያ ውስጥ ከዚህ የተለየ ክስተት የለም። ስለዚህ ይሄ የምናየው ኢትዮጵያ ውስጥ የሚደረገው የመስፋፋትና አንዳንድ ጊዜም ደግሞ የመሸብሸብ ሂደት የትም ቦታ የምናየው ነው። የእኛ ምናልባት ትልቁ ልዩ የሚያደርገው ከሌሎቹ ከዚያ ተቀብለን እኛ ወደ ተሻለ እምርታ አላደረስ ነው። አሁን እኛ መውቀስ ያለብንና መቆርቆር ያለብን ዳግማዊ ምኒልክ ባደረጉት ሳይሆን ዳግማዊ ምኒልክ ያንን ካደረጉ በኋላ ያንን ተረክበን ወደ ተሻለና ወደ ሰለጠነ ስርዓት መምራት ነበረብን። እኛ ያንን ማድረግ አልቻልንም። ስለዚህ ወቀሳው ያለው ያኔ በተደረገው ሳይሆን አሁን ተረክበን ወደ ተሻለ ወደ ላቀ ዲሞክራሲ፣ ወደ ላቀ ብልጽግና፣ ወደ ተሻለ እኩልነት ለማድረስ አለመቻላችን ነው። ያለፈውን ስህተት ቀደም ሲል አቶ ቡልቻ ያወሱትን ለማስተካከል ምን መደረግ ነበረበት? ምንስ ነው መደረግ ያለበት? እነኚህ ፕሮፌሰሮች እኔ ከተናገርኩ በኋላ የተናገሩት አንድ በግልጽ የገባኝ ነገር ምንድን ነው? ስለ ኦሮሞ ብዙ ነገር አያውቁም። አዲስ ነገር መስዋዕቷል። ኦሮሞዎቹ ከመቶ በላይ ከአጼ ምኒልክ እድሜ በላይ ተሰቃይተዋል። እነሱ ያውቃሉ። ይሄን ስቃይ ሊረሱ አይችሉም። ሌላው ከሌላ ብሔር የሚመጡ ፕሮፌሰሮች በጥልቅ ካላነበቡ ምንም ችግር እንደሌለ በኦሮሞ ላይ፣ በወላይታ ህዝብ ላይ፣ በከምባታ ህዝብ ላይ፣ በጉራጌ ህዝብ ላይም ምንም ጭቆና እንደሌለ ሁሉም አንድ አይነት አያያዝ እንደነበረው አስመስለው ነው የሚናገሩት። አዝናለሁ። እርግጠኛ ነኝ የኦሮሞ ነገር እንዲሁ እየተጓተተ ሲሄድ ወደ ሁሉም እየገባው ይሄዳል። ኦሮሞ ገባር ነው። ሌላው ሰሜን ህዝብ ለምሳሌ ገባር አይደለም። ኦሮሞ መሬቱን ይቀማል፣ ሌላ አይቀማም። ኦሮሞ እህል ተሸክሞ ካንንት ቤት ይሄዳል፣ ሌላው አያደርግም። እንደዚህ የሰሜኑ ህዝብ ማለት ነው። ኦሮሞ ለሁሉም ነገር ልክ እንደ ከባድ ሸክም እንደሚሸከም እንስሳ ነው የተያዘው። እነሱ ምናልባት አያውቁትም ይሆናል። እኔ ቡልቻ ደመቅሳ የኢትዮጵያን አንድነት እጅግ በጣም ፈልገው ነው። በጣም እንዲሁም ደግሞ አጼ ምኒልክ ኢትዮጵያ ለምትባለው ሀገር የመጀመሪያ ጠቅላላ ገዢ እንደነበሩና እስከሚያውቁት ድረስ ኢትዮጵያ የምትባለው ሀገር ወደ መልካም ጎዳና ለመምራት እንደሞከሩ ሁሉ አውቃለሁ። ነገር ግን የኦሮሞቹስ ሰቆቃ፣ የኦሮሞቹ ሐዘን፣ የኦሮሞቹስ ለቅሶ ዝም ብሎ ይረሳ ነው የምትሉት? ሊረሳ አይገባም።